ቦታ አለ ውሃ አለበት ግን ህይወት የለበትም። ሌላ ቦታ አለ ደን ነው ግን ዓለም ይተነፍሳል። አንዱ ሁሉን ይቀበላል ነገር ግን አይሰጥም። ሌላው ይቀበላል እና ይመልሳል። አንዱ ሞትን ይፈጥራል ሌላው ህይወት ያፈራል። ይህ ቪዲዮ ስለ ባህርና ስለ ደን ብቻ አይደለም ስለኛ ነው። የሞት ባህርና የአማዞን ደን ምን እያስተማሩን ነው? እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ቲፕስ ነው። ዴርሲ በእስራኤልና በዮርዳኖስ መካከል ይገኛል። ስሙ የሞት ባህር ተብሎ የተጠራው ምክንያቱ በውሃ ውስጥ ምንም አይነት አሳ ወይም ተክል መኖር ስለማይችል ነው። ይህ ቦታ በምድር ላይ ከሁሉ ዝቅተኛና ከሁሉ ጸጥታማ ነው። ውሃ አለው ግን አሳ የለም። ጨው አለው ግን ህይወት የለም። ሁሉን የሚቀበል ነገር ግን ምንም የማይሰጥ። ነገር ግን አስገራሚው ሰው ውሃ ውስጥ ቢገባ አይሰምጥም። ጭቃው በተፈጥሮ ብዙ ሚኒራል ይይዛል። ይህ ጭቃ ከሺህ ዓመታት በፊት ሰዎች ገላቸውን ኤክስፎሊየት ለማድረግ ወይም ለማጽዳት ይጠቀሙበት ነበር። እንዲሁም አሁን ድረስ ቱሪስቶች ወደ ቦታው ሲሄዱ ጭቃውን ገላቸውን ለማጽዳት ይጠቀሙበታል። ከዚህ ጋር በተያያዘ ብዙ ታሪኮች እንደሚሉት የሰዶምና ገሞራ ታሪክ ይገናኛል። የሎጥ ሚስት ወደ ኋላ በተመለከተች ጊዜ የጨው ሐውልት ሆና ቀረች ይላል መጽሐፍ ቅዱስ። እነዚህ ከተሞች በኃጢአት በክፋት በእግዚአብሔር ትእዛዝ ንቀት ተሞልተው ነበር። በመጨረሻም ፍርድ መጣባቸው። መላእክቶች ሎጥን ቤተሰብን ከከተማ ይዘው ወጣ ባሉት ጊዜ ሎጥም እግዚአብሔርን ሰማ። እንደተባለውም ከከተማው ሊወጣ ተዘጋጀ። አንድ ነገር ግን እንዲያደርግ ትእዛዝ ተሰጥቶት ነበር። ወደ ኋላ አትመልከት። ነገር ግን የሎጥ ሚስት ወደ ኋላ ተመለከተች። የጨው ምሰሶ ሆና ቀረች። ይህ እስከ ዛሬ ድረስ ዴርሲ አካባቢው እንደ መንፈሳዊ ማስጠንቀቂያ ይታያል። ወደ ኃጢአት መመለስ መንፈሳዊ ሞት ያመጣል። ዴርሲ ህይወት የሌለበት መሆኑ ይህ መልእክትን ይወክላል። ይህ የሆነው ምክንያት ዴርሲ በጣም ከፍተኛ የጨው መጠን ስላለው ነው። ውሃው ከመደበኛ ባህር 10 የበለጠ ጨው ይበዛበታል። የሰው ህይወት እንዲህ ነው። ሁሉን ለራሱ ብቻ ሲያከማች ወይም ሲቀበል ብቻ ሲኖር በውስጡ ይደርቃል። መስጠት የሌለበት ህይወት የሞት ባህር ይመስላል። ሁለተኛ የአማዞን ደን። የአማዞን ደን በደቡብ አሜሪካ ይገኛል። 9 ሀገሮችንም ይሸፍናል። የዓለም ሳምባ ተብሎም ይጠራል። ምክንያቱም ለዓለም ኦክሲጅን ይሰጣል። የአማዞን ደን ተፈጥሮ ብቻ አይደለም። አማዞን የህይወት መደበኛ መርከብ ነው። ዛፍ ብቻ አይደለም። ውሃ፣ አየር፣ እንስሳ፣ ሰው፣ ህይወት በአንድ የተገናኙበት ቦታ ነው። አማዞን ይገኛል። አማዞን በደቡብ አሜሪካ ይገኛል። ብራዚል፣ ፔሩ፣ ኮሎምቢያ፣ ቬንዙዌላ፣ ኢኳዶር፣ ቦሊቪያ፣ ጋይና፣ ሱሪናም፣ ፈረንሳይ ከነዚህ ውስጥ ትልቁ ክፍል በብራዚል ይገኛል። አማዞን 5.5 ሚሊዮን ኪሎ ሜትር በላይ መሬት ይሸፍናል። የአማዞን ዛፎች ኦክሲጅን ያመነጫሉ። እነርሱ ካርቦን ዳይኦክሳይድን ይወስዳሉ፣ ኦክሲጅን ይመልሳሉ። በዚህ ምክንያት አማዞን የዓለም የአየር ሚዛንን ይጠብቃል። ከአማዞን የተነሳ የዝናብ ስርዓት ከሌሎች አህጉራት ይደርሳል። አማዞን በዓለም ላይ ትልቁ የህይወት ብዛት ያለው ቦታ ነው። ከ40,000 የእጽዋት ዝርያዎች፣ 1300 የወፍ ዝርያዎች፣ ከ400 በላይ እንስሳ ዝርያዎች፣ በሺዎች የሚቆጠሩ ነፍሳትና አሳዎች፣ አንዳንዶቹ እስካሁን አልታወቁም። አማዞን እስካሁን ሚስጥራዊ ቦታ ይዞ ነው የተቀመጠው። የአማዞን ህዝቦች ከ400 በላይ ሲሆኑ አንዳንዶቹ ከዘመናዊ ዓለም ጋር ግንኙነት የላቸውም። እነሱ ከደኑ ጋር በሰላም ይኖራሉ። ደኑን እንደ ቤታቸውና እንደ መናፍስታቸው ያከብራሉ። አማዞን ለዓለም ያለው ጠቀሜታነት በጣም እጅግ የላቀ ነው። ዝናብ ይፈጥራል፣ ሙቀት ይቆጣጠራል፣ እንዲሁም እጽዋቶቹ ለመድኃኒትነት ያገለግላሉ። ለሰው ልጅ መሰረቱ ይህ ነው። አማዞን ይቀበላል እናም ይመልሳል፣ ይሰጣል። ስለዚህ ህይወት በስቶበታል። ሰው በህይወቱ እንዲህ ነው። መስጠት ባለበት ቦታ ህይወት ይበዛል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንዲሁም
ሐሳብ አስተያየት ካላችሁ ኮሜንት ስራ አጋሩን። መልካም ጊዜ። እወዳችኋለሁ። ይህ ኢትዮ ቲፕስ ነው።